አንድ ነገር መጀመር ሁሌም ይቻላል። በታማኝነት ያንን ነገር እስከመጨረሻው መፈጸም ነው ችግሩ። ፍጻሜው ያማረና ምርጥ የሚሆነው በታማኝነት በዲሲፕሊን ያንን ነገር መከወን ሲቻል ነው። ባለፉት ጥቂት ዓመታት በዚህ መሰል ተግባር አዲስ አበባ ውስጥ በብዙ መልካም ዜጎች ትብብር የብዙ ሰዎች ቤት ተቀይሯል። ልማድ ቢሆን በየዓመቱ ያላቸው የሌላቸውን ቢያግዙ እንግዲህ ቁጭ ብሎ ከመጠየቅ ከመውቀስ ከመርገም የሚሻለው የራስን ድርሻ ኮንትሪቢዩት ማድረግ ነውና ይህ እጅግ መልካም ነገር ስለሆነ በተባበረ ክንድ አቅመ ደካሞችን ብናግዝ ብንሰራ መልካም ነው። ይህ ተግባር ከፍተኛ የውስጥ እርካታ የሚሰጥ ያለንበትንም ችግር ተጋግዘን ለማለፍ የሚያግዝ በጎ ተግባር ነው። ሌላው ዝቅተኛ ገቢ ያላቸውን አቅመ ደካሞች፣ አዛውንቶች ቤት መስራት፣ ቤት ማደስ። ይሄ ነገር ጫወታ አይደለም። የአሮጊቶች ቤት ማደስ ጫወታ አይደለም፣ ትልቅ ስራ ነው። ተረባርበን ልናደርገው ይገባል። የእናቶችን ከንጹህ ልብ የሚቀዳ ጸሎትና እንባ ፈጣሪ ያያል። ለነሱ የምናደርገው ማንኛውም ድጋፍ መልሶ ሀገር ይደግፋል።